በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የተከበራችሁ የከስደት ወደ ሀገር ቤተሰቦች እንደምን ሰነበታችሁ? እንኳን ለዐቢይ ጾም የመጨረሻ ሳምንት ሆሳዕና በአርያም አደረሳችሁ አደረሰን እያልኩ አጠር ያለች ምንባብ ይዤላችሁ ቀርቤያለሁ። የምንባቡ ርዕስ የሰላሙ ንጉሥ። ኢየሩሳሌም ዛሬ አዲስ እንግዳ አለሽ። መንገዶችሽ በንጹህ ልብስ ተነጥፈዋል። አደባባዮችሽ በዘንባባ ዝንጣፊ ያጌጠዋል። ግርማ ሞገሱ እንደ ምድራዊ ነገሥታት በፈረስና በሰረገላ አይደለም፣ በትህትና በአህያ ውርንጭላ ላይ ሆኖ ወደ አንቺ መጣ። ሆሳዕና አሉ ሕፃናቱ በየመስመሩ ቆመው፣ በንጹህ አንደበታቸው ዘመሩ። ሆሳዕና አሉ። ሽማግሌዎቹ በእጃቸው ዘንባባ ይዘው ባረኩት። ይህ ንጉሥ የጦር ጋሻ አልያዘም፣ ነገር ግን የፍቅርን ሰይፍ መዟል። ዘውዱ የወርቅ አይደለም፣ ነገር ግን የዓለምን ሐዘን የሚሸከም የጸጋ ዘውድ አለው። በዓይኖቹ ውስጥ የሚታየው ድል ሳይሆን ለሰው ልጆች ሁሉ ያለው ጥልቅ ምሕረት ነው። ኢየሩሳሌም ሆይ ደስ ይበልሽ፣ ንጉሥሽ በሰላም መጥቷልና። ዛሬ በቤተ መቅደስ የሚሰማው የጩኸት ድምፅ ሳይሆን የነፃነት መዝሙር ነው። ዛሬ በደጆችሽ ቆሞ የሚያንኳኳ የልብስሽን በር እንዲከፍት ያስፈልጋል። የልብሽን በር እንዲከፍት ይፈልጋል። ዘንባባው ይወዛወዛል፣ ልብሶቹ በመንገዱ ይነጠፋሉ፣ ድምፅም ያስተጋባል። በጌታ ስም የሚመጣ የተባረከ ነው። በሰማያት ሰላም፣ በአርያም ክብር። ሆሳዕና በአርያም ለዳዊት ልጅ የሰላም ንጉሥ ዛሬ ወደኛ መጥቷልና እያሉ ዘመሩ ሕፃናቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቀጣይ በሌላ ሳምንት እስከምንገናኝ መልካም ሰንበት ይሁንላችሁ ይሁንልን።